ኢየሱስ ይመጣል። እዚህ ምድር ላይ ይረግጣል። በእግሮቹ ሲረግጥ የምትሳደቡ ማለት ክርስትናን የሰደባችሁ መስላችሁ ኢየሱስን አምላክ አይደለም ለማለት የምታላግጡ ካላችሁ በተለያየ ሃይማኖት ውስጥ ሆናችሁ ማለት ነው። ባጭሩ ኢየሱስ የእግዚአብሔር ልጅ አይደለም የምትል ሰው ኢየሱስ ግን ይሄን ምድር በእግሩ ሲረግጥ ያን ጊዜ ከሱ ጋር ትወያያላችሁ፣ ከሱ ጋር ትከራከራላችሁ። ነህ አይደለም የሚለውን ከኛ ጋር እኛ አቅም የለንም፣ እኛ ምስኪኖች ነን። እኛ ራሱ እሱ መጥቶ እንዲታደገን እየጠበቀን እንፈራችኋለን ሁላችሁንም። እና ግን ዲል የሚደረገው ውይይቱ የሚካሄደው በኢየሱስና በአንተ መካከል ይሆነ ማለት ነው። የዛን ጊዜ ተከራከሩ ከሱ ጋር። እሱ ነግሮን ነው ሄደው የእግዚአብሔር ልጅ ነኝ ብሏል። በግልጽ ነግሮናል። እኔ እርሱ ነኝ ብሏል። አብርሃም በፊት እኔ አለሁ ብሏል። ሐዋርያቱ እርሱ እውነተኛ አምላክና ለዘላለም የተባረከ ከሁሉ በላይ እና ለዘላለም የተባረከ አምላክ ነው ብሎናል ጳውሎስ በሮሜ መልእክቱ። ዮሐንስ ደግሞ እርሱ የዘላለም ሕይወትና እውነተኛ አምላክ ነው ብሎን ሄዷል። ሁሉም ነገር የተፈጠረው በእርሱና ለእርሱ ነው ብሏል። እንግዲህ በማንና ለማን እንደተፈጠረ ያን ጊዜ ከሱ ጋር ታወራላችሁ። መጽሐፉ ግን ብሏል። ከሱ ጋር መጨረስ ነው። እኛ አቅም የለንም።